ህይወት ብዙ ነገር ታስተምረናለች። መቻልን፣ ወድቆ መነሳትን፣ አልቅሶ መሳቅን፣ አግኝቶ ማጣትን፣ ወዶ መለየትንም። ሁሉም ከባድ ነገር ሲጀምር የሚያቅተን የማንችለው የማይረሳ መስሎን ነበር። ግን ይህ ጥያቄ በጣም አሳሳቢና አንገብጋቢ ስለሆነ ሁላችሁም ከልባችሁ እንድትሰሙኝ ይፈልጋለሁ። ጥያቄው ምንም በተመለከተ ነው። ሰውነታችን ላይ ስለሚገኙ ጸጉሮች ነው። ሰውነታችን ላይ ከሚገኙ ጸጉሮች ልናስወግዳቸው የሚገቡ የሆኑት እንዲሁም ልንተዋቸው የሚገቡ የሆኑት የትኞቹ ናቸው የሚል ነው። ሰውነታችን ላይ የሚገኙ ጸጉሮች ለአራት ይከፈላሉ። አንደኛ ልናስወግዳቸው የሚገቡ የሆኑ ጸጉሮች፣ ሁለተኛ ልንተዋቸው የሚገቡ የሆኑ ጸጉሮች፣ ሶስተኛ ልንቀንሳቸው የሚገቡ የሆኑ ጸጉሮች፣ አራተኛ ከፈለግን ልናስወግዳቸው ከፈለግን ደግሞ ልንተዋቸው የተፈቀደልን የሆኑ የጸጉር አይነቶች ናቸው። ወደ ትንታኔያቸው እንምጣ። አንደኛ ከሰውነታችን ላይ ልናስወግዳቸው የሚገቡ ጸጉሮች የትኞቹ ናቸው? የብት ብቻ ጸጉርና የብልት ላይ ጸጉር። እነዚህ ሁለት ጸጉሮች ከሰውነታችን ላይ በየጊዜው መወገድ አለባቸው። ጊዜ ገደብ አላቸው? አዎ። ምን ያክል? 40 ቀን። በየ40 ቀኑ እንድናስወግዳቸው ከሰውነታችን ላይ ነቢያችን ሰለላሁ ዐለይሂ ወሰለም አዘውናል። ከ40 ቀን ካለፉብን የነቢያችንን ትዕዛዝ ካመጹት ሰዎች እንሆናለን። ይህን አስመልክተው ነቢያችን የተናገሩት ሐዲስ አለ። ታላቁ ሰሐባ አነስ ኢብኑ ማሊክ እንዲህ ሲል አስተላልፎታል። ወቀተ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም ፊ ቀስ ሸዋሪብ ወተቅሊም አልአዛፊር ወነትፍ አልኢብጥ ወሐልቅ አልዓና አላ የተጃወዘ ዐላ 40 የውማ። ነቢዩ ሰለላሁ ዐለይሂ ወሰለም ቀድሞ ቀመሳችንን በማሳጠር ላይ፣ ጥፍሮቻችንን በመቁረጥ ላይ፣ የብትብቻችንን ጸጉር በማስወገድ ላይ እንዲሁም የብልት ላይን ጸጉር በማስወገድ ላይ ከ40 ቀን እንዳናሳልፍ የጊዜ ገደብ አድርገውልናል ብሏል። ስለዚህ ከ40 ቀን ማለፍ የለባቸውም እነዚህ ሁሉ ማለት ነው። 40 ቀን ሲሆናቸው ወዲያው መቆረጥ አለባቸው። ሁለተኛ ከሰውነታችን ላይ ልንተወው የሚገባ ጸጉር፣ ልንቆርጠው የማይገባ ጸጉር፣ ከቆረጥነው ወንጀለኛ የምንሆንበት ጸጉር የትኛው ነው? ጺም ነው። ጺም መተው አለበት፣ መቆረጥ የለበትም በፍጹም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በርካታ ቦታ ወፍሩ ሊሃ አርኹ ሊሃ ብለዋል። ጺማችሁን ተውት፣ አሳድጉት፣ ተንከባከቡ ብለዋል። ስለዚህ ጺም ሊቆረጥ የማይገባው የጸጉር አይነት ነው። ሶስተኛ ከሰውነታችን